በሱ ነው የሚከራከር። አምጣው መጽሐፍ ቅዱስ ላይ ስትለው ወፌ አምጣና መጽሐፍ ቅዱስ ላይ አስረዳ። ምክንያቱም መጽሐፍ ቅዱስ ቃል በቃል ያለው ከዚህ የጨመረ የቀነሰ ይፈረድበታል ይላል። ጳውሎስም ክርስቲያኖችን ምን አለ? ከዚህ መጽሐፍ ሌላ ያመጣ የተረገመ ይሁን ይላል። ለክርስቲያኖች ነው የተባለ። ለምንድን ነው የምትደነግጡት? ስለ ክርስቶስ ኃያልነት ኢየሱስ ጌታ ነው ሲባል የምትበሳጩት ለምንድን ነው? ይሄ ሁላ ጾም የሚጾመው ለክርስቶስ ሆኖ ሳለ 55 ቀን ለክርስቶስ እየጾማችሁ የክርስቶስን ስም ከፍ አድርጎ ሲጠራ ለምንድን ነው የምትበሳጩት? ፎርወርድ እንዲያውም ልክ ነው ብለህ ክርስቶስ ቤዛዬ ነው ብለህ ነው መነሳት ያለብህ። እንዴት ነው የምትበሳጨው? እንዴት ነው የምትናደዱት? እንዴት ነው የምትሳደቡት? ኑና አስረዱኝ። መጽሐፍ ቅዱስ እናውቃለን የምትሉ የኦርቶዶክስ ልጆች ቅድስት ድንግል ማርያም ቤዛ ናት የሚል አምጣ እዚህ ጋርና እኔን አዋርደኝ። እንደፈለግክ ስደቡኝ። ከዛ በኋላ አላስተማሩ። ጴንጤዎች አላልኩም። ጴንጤን ማን ጠየቀ? አልጠየቅኩም። ይሄ ጥያቄ የተነሳው በኦርቶዶክስ